ለኔ እንደማይገኘው እንደናት እንጀራ ማሙ የኔ ዲፎ ዳቦ ይንፊሳል ማሻአላህ ወላሂ أعوذ بالله من الشيطان الرجيم هذا إنسان نسي إنسان فل كامل إنسان كريستوس عندي زوي تلك كورو لما بيتين لما بيتي واي فققتها سنبلج إلى الدقري يزاري تجال እግዚአብሔር ዋይ ማኛው ሽኮሪና ዋይ ጭንቅላት አንቺ ቴስታ ታውራሱ የሁለት ሰው አይደል እንዴ እኔ ልበላሽል ወይ ያብራኪ ሶይ ግን ቀቀል ብሏል ፊቱ ማዲያት በማዲያት ሆኗል ጺሙን ደግሞ ኦን የተቆረጠው በለበስማ ከኔ በላይ ቆንጆ የለም ማለት ነው ከኔ በላይ ቆንጆ የለም በቃ ዋይ ፍሽክታ አመለይ አይ ጥርስ ነገር አይ መላጣ ነገር ዮናስ ሙሉዳ ይላርጊ አንዲ ሱቁ ካለ መነጽር ካለ ኪፕ እኮ እናቱን አጋንንት እኮ ነው የሚመስለው መቆፈሪያ ራስ ጭንቅላቱ ላይ ገበጣ መጫወት ነበር እናቴ ትሙት በመቤቴ ኧረ በስመ አብ አሁን ቆይ ምን ታይቱስ ነው ፎቶ ፖስት ለመታወቂያ ልትፈልጉ ፌስቡክ ላይ ነው የለጠፈው ፍሽክታ አመለይ መሳቅ ነው አመለይ ብሎ ፖስት በዚህ መላጣ ጭንቅላት አይሳቅ አንተ ምንድን ፊቱ እናት ይትሙት በስመ አብ ጉንጮ አካባቢ ላይ ኧረ በስመ አብ በወልድ መንፈስ ቅዱስ የት ሀገር ሬንጀር የባንግላዴሽ ሬንጀር አይደል እንዴ የሚመስለው ደሞ የሚጽፈው ነገር እኮ ነው ግርም የሚለኝ የራሱን ፎቶ ያደርግና ይመሰጣል እኛ አክቲቪስቶች ይላል እኛ አራዳ ልጆች መሳቅ ነው አመላችን እቺም ሳቁና ኮን ትንሽ ፈገግ ብሎ ጂ ሰው እንዴት የወለደውን አባት ይደፍራል ትልቁ አሁን ኢሹ ሆኖ ከሚነሱት ጉዳዮች አንዱም ይሄ ነው ወንዶች አወን ተመሳሳይ ጾታ ግብረ ሰዶማይነት ማለት ምንድነው በተመሳሳይ ጾታ ላይ የሚደረግ ግንኙነት ነው ወይም የፍቅር ግንኙነት ነው ላይ ግማሹ እንዳልኩሽ ስሜቱን ለማርካት ነው ምንም ማለት አይቻልም በህፃናቶች ስሜቱን ማርካት ይፈልጋል ግማሹ ደግሞ ያንን ነገር ያስፋፋል መስሎም ሊኖር ይችላል ሆኖም ግን ሌላ ያላወቀው ደግሞ ባህሪ አለ ከወንድም ከሴት ጋር የሚሄድም ደግሞ ሰው አለ አግብቶ የሚኖር ሰው እኮ ወንድ ህፃንን ይደፍራል አሁን የግብረ ሰዶማይ ነው ብለሽ ልትፈርጂው አትችይም አግብቶ የሚኖር ሰው እኮ ወንድ ህፃንን ይደፍራል አሁን የግብረ ሰዶማይ ነው ብለሽ ልትፈርጂው አትችይም ጨርሹ እናሽንና አርጋት ሲልት አኪደምናዱ እናሽንና ገዳለሳን ከንቴ ወጥስና ቀባርሳ እናሽንና ጉዴ ከኮስራ ዲና ቶባይታ እናሽንና አግብቶ የሚኖር ሰው እኮ ወንድ ህፃንን ይደፍራል አሁን የግብረ ሰዶማይ ነው ብለሽ ልትፈርጂው አትችይም አቦናሽንና እናሽንና ገለጭሬ ባንቴ ደንዲቱ ኢየሱስ ባሌ ነው ስል አቀረጋችሁ ቾኩ ኢየሱስ ባሌ ነው ደግሞ አለ ኢየሱስ ባሌ አንዱ ዘብሊ ኢየሱስ
አንቺን ያገባሽ እነማንን ሽማግሌ ልኮ ነው? እንደው ቁጣን ያዝልን ፈጣሪ። ሰው እኮ አብዶ ነው ፈጣሪ። ሰው እኮ ለቆ ነው። አንተ ለምን ትቆጣለህ? እንደው ሰብለን ካገባ ምንም የሚሉትን ነው ሽማግሌ ላካቸው ነው እነ ገብርኤል እነ ስላሴ ፈጣሪ ሆም ብለው እንደው ለቀው ጭንቅላታቸው ታሞ ነው እንጂ እንደው ፈጣሪ ቁጣን ያዝልን አባቴ። እቺ እኮ እብድ ናት ጌታዬ። ተው በሷ ቂም አትያዝ። ኢየሱስ ጋር ተጋብተናል። ኢየሱስ ባሪ እግዚኦ ማረኒ ክርስቶስ እንደው ጌታ ሆይ ዝቄ ማላወራ ኢየሱስ ባሊ ነው። ትዳራችሁን እግዚአብሔር ያስመርላችሁ። ምንድን ነው የሚባለው? ጌታዬ ምንድን ነው ምን ልበል? ትዳራችሁን ያስመርላችሁ ልበል ጌታዬ? እኔ ስቀን ነው ወይ ሰብለ ሴክሲ ዘሙ እኮ አለባበሷ በስመ አብ ወልድ መንፈስ ቅዱስ። ኦ ማይ ጉድነስ ሴክሲ ሆነሽ እግዚአብሔር ሻፈደብኛል። እሺ እንዴ አፌን አትውጥ። አብዶ የሚያሳብዱን ብዙ ናቸው ጌታዬ። ቁጣን ራስ ያዝልን። ሌዲስ ጀርመን ጭራሽ ትዳር ከፈጣሪ ጋር እኔማ የእነዚህን ሰዎች ታሪክ እንጃ። ቁጣቸው ለኛም ተርፎ ኢትዮጵያ ተርምዝምዟ እንዳትወጣ ነው የምፈራው። ወይኔ አምላኬ፣ ወይኔ ድፍረት ዘብለ